የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ ግድያን በመፍራት ሁሉንም የኤሌክትሮኒክስ ግንኙነቶችን ከልክለው በታማኝ ረዳቶች በኩል ከአዛዦችና ከከፍተኛ ካቢኖቻቸው ጋር እንደሚነጋገሩ ታውቋል። አሊ ኻሜኒ ማንኛውንም የኤሌክትሮኒክስ ግንኙነቶችን ያቋረጡት ሊጠለፉ ይችላሉ በሚል ስጋት ነው። እንደ ጋዳፊ፣ እንደ ሳዳም፣ እንደ ሐማስ አመራሮች የመጨረሻ ጊዜያት አያቶላሁም ከቴክኖሎጂ ተነጥለው ጉድጓድ ቆፍረው ጠልቀዋል ይባላል። አያቶላህ አሊ ኻሜኒ የዳግማዊ አፄ ቴዎድሮስን ታሪክ ሊደግሙት መሆኑን በሞሳድና ተባባሪዎቹ ዘንድ አያቶላሁን የመግደል ኦፕሬሽን መጀመሩን ሰውየው በአንጻሩ እጃችንን አንሰጥም አሜሪካ ተጠንቀቅ ማለታቸውን አያቶላሁን እንደ ሳዳም ሁሴንና ሙአመር ጋዳፊ የማድረግ መሻት እንዳለ እስራኤልም አያቶላህ ኻሜኒን ከመግደል ወደ ኋላ አንልም ማለቷን ሁሉ እየሰማን ነው። የምድራችን ታላላቅ መገናኛ ብዙሃን ካሜራዎች፣ ዘጋቢዎች፣ የሳተላይት መረጃ ጎርጓሪዎች፣ የስለላው መስሪያ ቤት ሰዎች፣ ከኒኩለር በታች ያሉ ተተኳሾች፣ የዲፕሎማሲና የግራጫ ጦርነት አማራጮች ሁሉ እኒህ ሰው ላይ አተኩረዋል። የፋርስን ቀደምት ስርወ መንግስት ገልብጦ እስላማዊ አብዮት በአፋፋመው ያሁኑ የኢራን መንግስት ውስጥ የበላይ መሪ ተደርገው የሚገለጹት አሊ ኻሜኒ ማን ናቸው የሚለው ጥያቄ ግን ዛሬም ሁነኛ መልስ የሚፈልግ ነው። አያቶላህ አሊ ኻሜኒ እንደ አውሮፓውያን አቆጣጠር በ1979 ከተካሄደው የኢራን አብዮት በኋላ ሁለተኛው የአገሪቱ የበላይ መሪ ናቸው። ከሳቸው በፊት አያቶላህ በሚለው ማዕረግ የሚጠሩ ሌላ የኢራን አብዮታዊ መሪ ነበሩ። የመጀመሪያው የኢራን አያቶላህ ሩሆላህ ኻሜኒ ይባላሉ። ከዛሬ ጉዳያችን አሊ ኻሜኒ የሚለያቸው ስም ሩሆላህ የሚለው ነው። እዚህ ምስል ላይ የሚታዩት ሁሉ አያቶላህ በሚሰይ ማዕረግ የሚጠሩ ሰዎች ናቸው። ቃሉ አረብኛ ነው። ትርጉሙም በምድር ያለ የአምላክ ምልክት ማለት ነው። የሺያ እስልምና መምህራን ጥቅል መጠሪያ ሆኖ ያገለግላል። በሱኒ እስልምና የአያቶላህ አቻ ኢማሙ ናቸው። በክርስትና ፓትሪያርክ እንደሚባለው ማለት ነው። ኢራንን ከተቀሩት የአረብ ሙስሊሞች የሚለያት የሺያ እስልምና እምነት ተከታይ መሆኗና የፋርስ ስልጣኔ መሰረትነቷ ነው። ፋርሶች ለወትሮ ዞሮአስትሪያኒዝም የተሰኘ እምነት ነበራቸው። የዚያ እምነት መሪ ዞሮአስተር ይባላል። እስልምና ከመካ ተነስቶ ወደ አርያኖች ሀገር ሲደርስ ሰለሙ። ሲሰልሙም ከሱኒዎች ለየት ብለው ሺያ ሆኑ። ከ1979 ወዲህ ደግሞ አያቶላዎቻቸው የፖለቲካ ስልጣን ባለቤት ናቸው። አያቶላህ አሊ ኻሜኒ የአላህም የኢራን ህዝብ ኃላፊነት አለብኝ ብለው የሚያምኑ ሰው መሆናቸው ከዚህ መነጫል። የአሁኑ የኢራን አድራጊ ፈጣሪ ሰው ከ1989 ጀምሮ በበላይ መሪነት ስፍራ ላይ ይገኛሉ። ወጣት ኢራናውያን ያለ እርሳቸው አመራር ህይወትን አያውቋትም። ኻሜኒ ሽኩቻ በበዛበት የኃይል ማዕከል ላይ ተቀምጠዋል። ማንኛውንም የህዝብ ፖሊሲ ጉዳይ ውድቅ ማድረግ እንዲሁም የመሾምና የመሻር ወሳኝ ስልጣን አላቸው። ኻሜኒ ያያሉ የኢራን እስላማዊ አብዮታዊ ዘብ ጓድን የሚያጠቃልል ጦር ኃይል ዋና አዛዥና የሀገሪቱ መሪ እንደመሆናቸው ስልጣናቸው ቀላል አይደለም ይባላል። ኻሜኒ በአውሮፓውያኑ 1939 በኢራን ሁለተኛዋ ትልቅ ከተማ ማሻር ተወለዱ። አባታቸው የሺያ እስልምና መምህር ነበሩ። የህፃኑ ኻሜኒ አብዛኛው የትምህርት ጊዜ ቁርአንን በማጥናት የተሸፈነ ነበር። በ11 ዓመታቸውም የሃይማኖት መምህር ለመሆን በቅተዋል። መምህርነታቸው ከመንፈሳዊ ባልተናነሰ መልኩ ፖለቲካዊም ነበር። እስልምና እንደ ክርስትና የቄሳር ለቄሳር እግዚአብሔር ለእግዚአብሔር ብሎ ስልጣንና ሃይማኖትን ነጣጥሎ ማየት አይፈቅድም። በእነ ኻሜኒ ሃይማኖትም ፖለቲካና እምነት አንድ ናቸው። በዚህ መርህ መሰረት አንደበታቸው ማንንም መርታት የሚችልላቸው ኻሜኒ በኢራን እስላማዊ አብዮት ከስልጣን የተወገዱት የኢራን ንጉስ ወይም ሻህ ተቺዎችን ተቀላቀሉ። ለዓመታት በድብቅ ትግል ውስጥ አልፈዋል። እየተያዙም በእስር ቤት ቀፋፊ ህይወት አሳልፈዋል። ከ6 ጊዜ በላይ በኢራን ንጉሳዊ የምስጢር ፖሊስ ተይዘው ተሰቃይተዋል። አካባቢያቸውን ትተው እንዲሰደዱ ተደርገዋል። በአውሮፓውያኑ 1979 የኢራን እስላማዊ አብዮት ፈነዳ። ኢራን አሜሪካና ምዕራብ ጠሉን አብዮቷ ካሳካች ከአንድ ዓመት በኋላ የመጀመሪያው አያቶላህ ሩሆላህ ኻሜኒ የአሁኑን አያቶላህ አሊ ኻሜኒን የዋና ከተማይቱ ቴሄራን የጁማዓ ሶላት መሪ አድርገው ሾሟቸው። በ1989 ደግሞ አያቶላህ ሩሆላህ ኻሜኒ በ86 ዓመታቸው አረፉ። ከኢራን አብዮት 10 ዓመት በኋላ መሆኑ ነው። አያቶላህ አሊ ኻሜኒ የኒያሶ ምትክ ሆነው በሃይማኖት መሪዎች ከመመረጣቸው በፊት በ1981 የኢራን ፕሬዝዳንት ሆነው ነበር። የአሊ ኻሜኒ የፕሬዝዳንትነት ዓመታት እስላማዊ ኢራን መሰረት የያዘችበት የኢራንና ኢራቅ ሚሊዮኖችን የፈጀ ጦርነት የተመራበት የአሁኗ ኢራን የውጭ ጉዳይ መመሪያ መሰረት የያዘበት የዚያች ሀገር ምጣኔ ሀብት ወደ ውስጡ የተመለከተበት ነው። ይሄ ሁሉ ስራ በአሊ ኻሜኒ የተከወነ ነው። የዚያኔ ሁለንተና ያለቃቸው ሩሆላህ ኻሜኒ ነበሩ። በግሪጎሪ ዘመን ቀመር 1989 ማለትም ከ35 ዓመታት በፊት አሊ ኻሜኒ አያቶላ ተብለው የኢራን ጭንቅላት ሆኑ።
አሊ ሐሚኒ ብዙም ከኢራን የማይወጡ ሰው ናቸው። በማዕከላዊ ቴህራን በሚገኝ ግቢ ውስጥ ከባለቤታቸው ጋር የተቆጠበ ህይወት ይመራሉ። ሚስታቸው ማንሱሬ ኮጃስቴ ባቀርዛዴ ይባላሉ። እኒህ ሴት የ78 ዓመት እመቤት ናቸው። የተወለዱት በባላቸው የትውልድ ከተማ ማሻድ ነው። አባታቸው ነጋዴ ናቸው። የአሊ ሐሚኒና ሚስታቸው የመጀመሪያ ግንኙነት አንድ የ1964 ድግስ ነው። በአመቱ ተጋቡም። የእኒህ ሰዎች ትዳር 60 ዓመታትን ደፍኗል። ጥንዶቹ 4 ወንዶችና 2 ሴቶች ልጆች በጥቅሉ 6 ልጆች አሏቸው። የሐሚኒ ቤተሰብ በአደባባይም ሆነ በመገናኛ ብዙሃንም ብዛም አይታይም። ስለዚህም ስለ ልጆቻቸው የግል ህይወት ያለው የተረጋገጠና ይፋዊ መረጃ ውስን ነው። ከአራቱ ልጆቻቸው መካከል ሁለተኛው ሞጅታባ ይባላል። ይህ ሰው በይበልጥ በአባቱ ዙሪያ ባሉ ባለስልጣናት ላይ ባለው ጉልህ ተጽዕኖና ሚና ምክንያት ይታወቃል። ምንም እንኳን በመገናኛ ብዙሃን ዘንድ ብዙም ትኩረትን ባያገኝም በአውሮፓውያኑ 2000ዎቹ አጋማሽ ላይ ሞጅታባ በፖለቲካው መስክ ያለው ተጽዕኖም የበለጠ ግልጽ ሆኗል። ሞጅታባ በ2004 በተካሄደው አጨቃጫቂ ፕሬዝዳንታዊ ምርጫ ትኩረትን አግኝቶ ነበር። ለዚህም ምክንያቱ ታዋቂው ፕሬዝዳንታዊ እጩ መህዲ ካሩቢ ለአያቶላ አሊ ሐሚኒ በጻፉት ደብዳቤ መሐሙድ አህመዲነጃድን ለመደገፍ ከመጋረጃው ጀርባ ጣልቃ ገብቷል በሚል ክስ ስለቀረበበት ነው። ከአውሮፓውያኑ 2010 ጀምሮም በእስላማዊ ሪፐብሊክ ውስጥ ካሉት በጣም ሀያላን ግለሰቦች መካከል አንዱ ተደርጎ ይቆጠር ነበር። ዘገባዎች እንደሚያመለክቱትም የአሊ ሐሚኒ ተተኪ ለመሆን ተመራጭ መሆኑ ሲነገር ቆይቷል። አንዳንድ ኦፊሴላዊ ምንጮች ግን እነዚህን መላምቶች ውድቅ አድርገዋል። አሊ ሐሚኒ ንጉስ አይደሉም። ንጉሱን በ1979 ገርስሰውታል። እናም ዙፋናቸውን ለልጃቸው በቀላሉ ማስተላለፍ አይችሉም። ሆኖም ግን ሞጅታባ በሀገሪቱ ህገ መንግስታዊ አካላት ላይ የበላይነት ባለውና ከፍተኛ ስልጣን በያዘው የጠቅላይ መሪው ቢሮ እንዲሁም አክራሪ በሆኑት በአባቱ ዙሪያ ባሉ ባለስልጣናት ውስጥ ከፍተኛ ተሰሚነት አለው። ይህ ተሰሚነቱ ቀጣዩ አያቶላ ሊያደርገው ይችላል። ኒውዮርክ ታይምስ የኢራን ባለስልጣናት ጠቅሶ እንደዘገበው ሐሚኒ እሳቸው ሲሞቱ በእጩነት ለመሾም 3 ከፍተኛ የሃይማኖት አባቶችን አቅርበዋል። ማንነታቸው ግን አልተገለጸም። እዚህ ዝርዝር ውስጥ ይሄኛው ልጃቸው ሊኖርም ላይኖርም ይችላል። ወደ ሰውየው ሰዋዊ ጠባይ ስንመለስ አሊ ሐሚኒን አትክልት መንከባከብና ስነ ግጥም እንደሚያስደስታቸው ይነገራል። ኢራን የዝነኛው ባለቅኔ ዑመር ኸያም ሀገር ናት። እናም አያቶላ አሊ ሐሚኒ ግጥም ቢወዱ የሚጠበቅ ነው። ከዚህ ይልቅ በኢራን ለሃይማኖት ሰው ባልተለመደ መልኩ በለጋ ዕድሜያቸው ሲጋራ ያጨሱ ነበር አሉ። በ1980ዎቹ በተደረገባቸው የግድያ ሙከራ ከተመቱ ወዲህ የቀኝ እጃቸውን መጠቀም አይችሉም። ሰውየው እንደ ዳግማዊ አፄ ቴዎድሮስ የሚተኮስ ነገር ይወዳሉ። ከወር በፊት እንዲህ አሉ። ቴሄራን ኒኩለር ለማበልጸግ የማንንም ፈቃድ አትጠብቅም። የአሜሪካ መንግስት ተደጋጋሚ መግለጫ ስሜት የማይሰጥ ነው። እነሱ ኢራን መቼውንም ዩራኒየም እንድታበለጽግ አንፈቅድም ይሉናል። በራሳችን መንገድ እንጓዛለን፣ ማንም አያደናቅፈንም። ኢራን ውስጥ የአሜሪካውያን ፖለቲከኞች ፈቃድ የሚጠባበቅ አንድም ሰው የለም። እስላማዊት ኢራን ሪፐብሊክ የራሷ ፖሊሲና አቅጣጫ አላት። በዚህም ትገዛለች። የአያቶላ አሊ ሐሚኒ ስልጣን ከዚህ በዳር የማይባል በአበሻ ምሳሌ ንጉስ አይከሰስ ሰማይ አይታረስን የሚያስተርት ነው። የኢራን ትልቁ ስልጣን በሳቸው እጅ ይገኛል። የሃይማኖት ስልጣንም አላቸው። የሺያ እስልምና አባት ናቸው። በአገሪቱ ውስጥ ያሉ ቁልፍ ተቋማት በሳቸው ቁጥጥር ይደረግባቸዋል። ዋና የሚባሉ ውሳኔዎች አያቶላ አሊ ሐሚኒ ሳይመለከቷቸው አያልፉም። ለምሳሌ አሜሪካ ኢራን ላይ ከተኮሰች በኋላ የኢራን ፓርላማ የዓለማችን 20 በመቶ የሚሆነው ድፍድፍ ነዳጅ የሚተላለፍበት የባህር ሰርጥ ለመዝጋት የቀረበውን የውሳኔ ሐሳብ አጽድቋል። የፓርላማ ውሳኔ ተፈጻሚ የሚሆነው ግን አያቶላ አሊ ሐሚኒ በሚያሳልፉት የመጨረሻ ትዕዛዝ ብቻ ነው። የፓርላማውን ውሳኔ የመሻር ስልጣን አላቸው እንደማለት። እኒህን ቁልፍ ሰው የመረጧቸው ምናልባት የሚሽሯቸውም የተወሰኑ ልሂቃን ብቻ ናቸው። ኢራን ፕሬዝዳንት አሏት። በቅርቡ ማን እንዳጋየው ባልተገለጸ የአውሮፕላን አደጋ የሞቱት ፕሬዝዳንቷ ኢብራሂም ራይሲ ይታወሳሉ። እሳቸውን የተኳቸው የአሁኑ የኢራን ፕሬዝዳንት ፔዜሽኪያን ይባላሉ። አያቶላ አሊ ሐሚኒም በኢራቅና ኢራን ጦርነት ጊዜ ፕሬዝዳንት ነበሩ ተባብለናል። በኢራን ፕሬዝዳንት መሆን ማለት በእንግሊዝ ጠቅላይ ሚኒስትር ከመሆን ጋር ጥቂት መመሳሰል አለው። ፕሬዝዳንቱ የመንግስት ከፍተኛ የስልጣን አካል ነው። የዕለት ከዕለት ስራዎችን ይሰራል። ተጠሪነቱ ለአያቶላ ነው። የሚመርጡትም የኢራን ዜጎች ናቸው። የሀገሪቱን እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊቱን ለመደገፍ በሚል ከ40 ዓመታት በፊት የተቋቋመው የኢራን እስላማዊ አብዮታዊ
ዘብ ደግሞ በዚያች ሀገር ሁነኛው ጉልቤ ነው። አብዮታዊ ዘብ በተለያዩ የሽብርና የመብት ጥሰት ተግባራት ውስጥ ተሳትፏል በሚል አሜሪካ ቀደም ብላ በቅርቡ ደግሞ ካናዳ ሽብርተኛ ብለው ፈርጀውታል። በዚህ ጊዜ በኢራን ውስጥ ዋናው ጦር የፖለቲካና ኢኮኖሚ ኃይል አብዮታዊ ዘብ ሆኗል። ከሀገሪቱ የበላይ መሪ አያቶላህ አሊ ኻሜኒና ከሌሎች ከፍተኛ ባለስልጣናት ጋርም የቅርብ ግንኙነት አለው። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው ይገመታል። የራሱን የምድር የባህርና የአየር ኃይል አጠናክሯል። የኢራንን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይሄው ኃይል ነው። ከዚህም በተጨማሪ በሀገር ውስጥ የሚነሱ ተቃውሞዎችን ማፈን ዋነኛ ሚናው የሆነው ባሲጅ በመባል የሚታወቀው የሚሊሻ ኃይል እንዲሁም የሀገሪቱ የኢኮኖሚ አካል ተደርገው የሚቆጠሩትን ግብረሰናይ ድርጅቶች ከአብዮታዊ ዘቡ ትዕዛዝ ቅንጣት ታክል ዝንፍ እንዳይሉ ይቆጣጠራቸዋል። ይብቻም ሳይሆን አብዮታዊ ዘቡ ከኢራን ውጭ በሚንቀሳቀሰው የጦር ክንፉ አማካኝነት በመካከለኛው ምስራቅ ለሚገኙ አጋር መንግስታትና ታጣቂ ቡድኖች ገንዘብ፣ የጦር መሳሪያ፣ ቴክኖሎጂ፣ ስልጠናዎችን እንዲሁም ምክሮችን በመስጠት ተጽዕኖ ያሳድራል። ይህ የአብዮታዊ ዘቡ ክንፍ ኩድስ ይባላል። አሜሪካ ኩድስ የተሰኘውን የኢራን ኃይል ሽብርተኛ ቡድኖችን በመደገፍ እንዲሁም በኢራቅና በመካከለኛው ምስራቅ በመቶዎች የሚቆጠሩ አሜሪካውያንና የአጋር ሀገራት ጦር ሰራዊት አባላት ሞት ምክንያት የሆነ ጥቃት በመፈጸም ተከሰዋለች። በዚህም እንደ አውሮፓውያን አቆጣጠር ጥር 3 ቀን 2020 በባግዳድ በፈጸመችው የድሮን ጥቃት የኩድስ ኃይል ዋና አዛዥ የነበሩትን ሜጀር ጀነራል ቃሲም ሶሌይማኒን ገድላለች። ያ ጊዜ የመጀመሪያው የኢራን ሱሪ የተፈታበት አጋጣሚ ነው። በቅርቡም እንዲሁ የአብዮታዊ ዘቡ አዛዥ በእስራኤል ጦር መገደላቸው ይታወሳል። ነገሩ የአማራ ባለቅኔ ያናቀፈኝ ድንጋይ መልሶ ከመታኝ ሳይጥላይ ተወኝም ሱሪ ሳያስፈታኝ እንዳለው ነው። ኢራን ሱሪዋን ልትፈታ የቀራት የአያቶላ አሊ ኻሜኒ መገደል ብቻ ነው። እኒህን የኢራን አይን የመጠበቅ ኃላፊነት ደግሞ የአብዮታዊ ዘቡ ነው። አብዮታዊ ዘቡ መደበኛ ጦሩ ካሉት 230 ሺህ ወታደሮች ያነሱ ወታደሮች አሉት። ግን ከፈጸመቻቸው ወታደራዊ ኦፕሬሽኖች ጀርባ ያለ ዋነኛ ወታደራዊ ኃይል ተደርጎ ይታሰባል። የአብዮታዊ ዘቡ የባህር ኃይልም 20% የሚሆነው የዓለም የነዳጅ አቅርቦት የሚያልፍበትንና የባህረ ሰላጤ ሀገራትን ከህንድ ውቅያኖስ ጋር የሚያገናኘውን የሆርሙዝ ባህር ወሽመጥን የመቆጣጠር ኃላፊነት አለው። የዓለም የነዳጅ ጉሮሮ ጠባቂ መሆኑ ነው። ኢራን ነዳጅ አላት፣ ገዥ ግን የላትም። ኢራን ለ100 ሚሊዮን የተጠጋ ህዝብ አላት፣ ነጻነት ግን የለውም። ኢራን በ3ኛው ክፍለ ዘመን ዓለም ላይ ስልጡን ከነበሩ 4 ሀገራት ማለትም አክሱም፣ ቻይና ብሎም ሮማ ውስጥ ተጠቃሽ ነበረች። ዛሬ ልትፈርስ ጫፍ ደርሳለች። ህዝቧ ግን ዛሬም ኩሩ ነው። ከአሜሪካና ምዕራባዊ ፊልሞች ራሱን ይጠብቃል። ቤቷን ዘግታ የኒኩለር ኃይል ተጠቅማ አሜሪካን ለማስፈራራት የምትጥር ሀገር ውስጥ በማያልቅ ተስፋ ተሞልቶ ይኖራል። ላለፉት 4 አስርተ ዓመታት የኢራን ህዝብ አይንና ጆሮ አያቶላህ አሊ ኻሜኒ ነበሩ። ለሰማዩም ለመሬቱም የሚወጡ ተስፋ ውሳቸው ነበሩ። በዚህ ሰሞን ሞት እንደ ጥላ እየተከተላቸው ነው። አኳኋናቸው ከሳቸው 150 ዓመት ቀድመው ከኖሩት ዳግማዊ አፄ ቴዎድሮስ ጋር ያመሳስላቸዋል። ኢራንና አፄ ቴዎድሮስ በአንድ ሰው ሰበብ አንዲት ታሪክ ይጋራሉ። እሷን ታሪክ ለመስማት አስተያየት መስጫው ላይ ፍላጎታችሁን አሳዩን፣ አፍታተን እናወጋችኋለን። ለዛሬ ስለ ኢራን ቁልፍ ሰው አያቶላህ አሊ ኻሜኒ፣ ስለ ቤተሰባቸው፣ ስለ አብዮታዊ ዘባቸውና ሀገራቸው ያዘጋጀነው ጥንቅር አብቅቷል። ቸር ያሰማን።